ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኔ አብራችሁን ቆዩ። የትምህርት ብክነትን ለመቀነስና ጥራት ለማስጠበቅ የሁሉም ወገን ቅንጅታዊ አሰራር እንደሚያስፈልግ ተገለጸ። በቦንጋ ከተማ አስተዳደር ስር በሚገኙ 7 ቅድመ መደበኛ ትምህርት ቤቶች የተማሪዎች ምገባ መጀመሩን የከተማ አስተዳደሩ አስታውቋል። ዘገባው የባልደረባችን ታመነ በየነ ነው። ቤተልሔም ምሩ ታቀርባለች። በማስጀመሪያ ፕሮግራሙ ላይ የተገኙት የቦንጋ ከተማ አስተዳደር ከንቲባ ዶክተር ተክላ አቡሎ ከተማሪዎች ምገባ ጋር ተያይዞ እየተሰራ ያለው ስራ ትውልድን ከማሻገር አንጻር ከሚከናወኑ ተግባራት አንዱ ነው ብለዋል። ዛሬ እዚህ የተገኘንበት መሰረታዊ ምክንያት ሀገር እንድትሻገር፣ ህዝብ እንዲሻገር ትውልድ ትልቁን ሚና ይጫወታል። ትውልድ ደግሞ ከስር ተኮትኩቶ ተይዞ ማደግ ባለበት መንገድ አድጎ የሀገርን ሸክም የሀገርን ራዕይ ተሸክሞ የሚያሻግር ትውልድ ሆኖ መገኘት መቻል አለበት። በመሆኑም ብቁና የነገን ሀገር ተረካቢ ዜጋ ለማፍራት ሲታሰብ ከስር ከህፃናቱ ላይ ትኩረት ማድረግ አስፈላጊ መሆኑን ከግምት በማስገባት እየተሰራ ነው ብለዋል። ዛሬ በቦንጋ ከተማ የምገባ ፕሮግራምን ላውንች ከምናደርግባቸው ፕሮግራሞች መካከል አንደኛው እዚህኛው ሳይት ላይ ስለሆነ የእናንተን የምገባ ፕሮግራም ላውንች ስናደርግ አንደኛ የምገባ ፕሮግራሙ የልጆቻችንን ፍላጎት ባጤነ መንገድ ትምህርቶቻችሁን ትኩረት አድርጋችሁ እንድትማሩ በምግብና መሰል ፍላጎቶች መጓደል ምክንያት የሚደርሱ ትምህርት ላይ የሚደርሱ አሉታዊ ያሳሰብ አሉታዊ ነገሮችን ቀርፈን የተሻለ ትውልድ ነገ ከነገ ወዲያ ለማፍራት እንዲያግዘን የምገባ ፕሮግራምን ዛሬ ፎርማል በሆነ መንገድ በዚህኛው ሳይት ላይ ላውንች እናደርጋለን። ለዚህም የተባበራችሁ አካላትን እጅግ በጣም እያመሰገንኩኝ እናንተ በመንግስት እና መንግስታዊ ባልሆኑ ድርጅቶች ትብብር የሚቀርበውን የምገባ ፕሮግራም ተጠቅማችሁ ትምህርታችሁ ላይ ትኩረት አድርጋችሁ የተሻለ ትውልድ ሆናችሁ የተሻለ ሀገር ነገ እንድትረከቡ አደራ እላለሁ። የትምህርት ብክነትን ለመቀነስና ጥራትን ለማስጠበቅ ሲታሰብ በአንድ ወገን ብቻ የሚሆን አለመሆኑን ያመላከቱት ከንቲባው በዚህ መልኩ ተባባሪ አካላትን በሙሉ አመስግነዋል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ፋይናንስ ቢሮ ምክትል ኃላፊና የመንግስታት ትብብርና ሲቪክስ ዘርፍ ኃላፊ አቶ ሚሊዮን አለሙ በበኩላቸው የምገባ ፕሮግራሙ የመንግስት ኢኒሺዬቲቭ ሆኖ በክልሉ በየደረጃው ተግባራዊ እየተደረገ ስለመገኘቱ ጠቅሰዋል። መልካም እንግዲህ ፕሮግራም የተማሪዎች ምገባ ፕሮግራም የመንግስት ኢኒሺዬቲቭ ሆኖ ክልል ውስጥ ምን በተዋረድ ያሉ መዋቅሮቻችን ላይ እየተፈጸመ ነው ያለው። በዋናነት ዛሬ የተገኘ ነው ከመንግስታዊ ያልሆነ ድርጅት ኤስኤንቪ የሚባል ፕሮጀክት ከመንግስት ጋር ተቀናጅቶ በትብብር ከሚሰሯቸው ስራዎች አንዱ የተማሪዎች ምገባ ነው። ኒውትሪሽንን መሰረት አድርጎ የወተት ተዋጽኦ ላይ ነው የሚሰራው። የወተት ምርታማነትን ማሳደግ ነው። ያን ቦንጋ ከተማን ማዕከል አድርጎ በሚሰራበት ላይ መንግስት እንደ መንግስት ያቀደውን የተወሰኑ ክፍተቶችን ለመሙላት በሚያስችል መልኩ ኤስኤንቪም በጋራ በመቀናጀት ቦንጋ ላይ እንግዲህ 7 ትምህርት ቤት ላይ ነው የተጀመረ ያለው። አቶ ሚሊዮን አያይዘው የተማሪዎች ምገባ ፕሮግራም ስለቀጣይ ሀገራዊ ብልጽግና ሲታሰብ በመጀመሪያ አሁን ባለው ትውልድ ላይ መስራት ነው ብለው በዚህ መልኩም የቀጣይ ትውልድ ዕጣ ፈንታ ሊጠቅም በሚችል መልኩ ከወዲሁ አቅዶ መስራት ከተጠቃሽ ፋይዳዎች አንዱ ነው ብለዋል። ፋይዳው እንግዲህ ሰፊ ፋይዳ ነው ያለው። አንዱ ስለቀጣይ ሀገራችን ስናስብ የሀገራችን ሁለንተናዊ ብልጽግና ይረጋገጣል ስንል የቀጣዩ ትውልድ ዕጣ ፈንታን ሊያበስር በሚችል አኳኋን ከእድገታቸው ጀምሮ የሚሰራው ስራ ላይ በትምህርት ጥራቱም ይሁን የትምህርት ጥራትን ሊፈታተኑ ከሚችሉ ጉዳዮች አንዱ የምገባ ስርዓታችንና ምገባ ባህላችን ነው። ይህ ምገባ ማካሄዳችን እንግዲህ የመጠነ ማቋረጥን እንቀንሳለን። ትምህርት ላይ ብቻ ትኩረት እንዲያደርጉና ከነሱ የሚጠበቀውን እውቀት በመያዝ ማህበረሰባቸውን ቀጣይ የሚያገለግሉ ትውልዶችን ለመፍጠር የሚካሄድበት ርቀት ነው ያለው። እዚህ ውስጥ ምገባውን ብቻ መሰረት አድርገን አወራን እንጂ ሌሎች ዘርፈ ብዙ ጉዳዮች አሉ። የተማሪዎችን ትምህርት የመቀበል አቅም ከማሳደግ ጋር ተያይዘው የሚሰሩ ስራዎች አሉ። ስፔሲፊካሊ ወይም በግልጽ ቋንቋ እችኛውን የጀመርናት የወተትን የመገብን ያለ ነው። በተቃራኒው ደግሞ ሌሎች አካባቢዎች ላይ አካባቢ በፈጠረው ምርት ተጠቅሞ ማህበረሰቡን አሳትፎ ሌሎች አይነት ምገባዎች አሉ። በከተማ አስተዳደሩ የትምህርት ጽህፈት ቤት ኃላፊ ወይዘሮ ቢት ኃይለ ሚካኤል በበኩላቸው ፕሮግራሙ የትምህርት ብክነትን ለመቀነስ ሚናው የላቀ ነው ብለዋል። በመሆኑም በከተማ አስተዳደሩ ከሚገኙ 14 መደበኛ ትምህርት ቤቶች በ7ቱ ላይ በተለይም በቅድመ መደበኛ ተማሪዎች ላይ ትኩረት በማድረግ ፕሮግራሙ መጀመሩን ገልጸዋል። ይህም በቂ አይደለም ያሉት ኃላፊዋ በሂደት ህብረተሰቡን በማሳተፍ ተደራሽነትን ለማስፋት እንደሚሰራ ገልጸዋል። የምገባ ፕሮግራም ከተጀመረባቸው ትምህርት ቤቶች መካከል የከፋ ቴሌቪዥን ያነጋገራቸው በሰጡት አስተያየት
እንዲህ አይነት ተግባራት ለትምህርት ስራ መጎልበት ወሳኝ ናቸው ብለዋል። ፕሮግራሙ ተጠናክሮ መቀጠል እንዳለበትም አስተያየታቸውን ሰጥተዋል። በትራንስፖርት ዘርፍ የሚታየውን የመልካም አስተዳደር ችግር ከመፍታት አኳያ የድርሻቸውን እየተወጡ መሆኑን ከካፋ ቴሌቪዥን ጋር ቆይታ ያደረጉት በካፋ ዞን የወረዳዎችና ከተማ አስተዳደር የስራ ኃላፊዎች ተናገሩ። የዞኑ ትራንስፖርትና መንገድ ልማት መምሪያ በበኩሉ ከባለድርሻ አካላት ጋር የዘርፉን ችግር ለመቅረፍ እየሰራ መሆኑን አስታውቋል። ዘገባ የባልደረባችን ናስር ተማምኖ አማኑኤል ክንፍ ያቀርበዋል። ከካፋ ቴሌቪዥን ጋር ቆይታ ያደረጉት የወረዳና ከተማ አስተዳደር ስራ ኃላፊዎች እንደገለጹት ባለፉት ዓመታት በወረዳቸው ይታዩ የነበረው የመልካም አስተዳደር ችግር ዘርፈ ብዙ መሆኑን ጠቁመዋል። ዋና መልካም አስተዳደር ችግሮች በተለይ ከአሽከርካሪዎችና ከአንዳንድ ባለሀብት ከስግብግብ ባለሀብቶች የሚመጣው የታርፍና የትርፍ ጭነት ጉዳይ እጅግ በጣም የመልካም አስተዳደር ችግር ሆኖ እዛ ይታያል። እሱንም ለመፍታት የሄድናቸው መንገዶች አሉ። ከዛም በመቀጠል ዋና ችግር የሚባለው መልካም አስተዳደር ችግር የመንገድ ችግር ነው። በዋናነት ደካ ከተማ አስተዳደር ከከፋ ዞን ዋና ከተማ ወደ 126 ኪሎ ሜትር መንገድ ይርቃል። በክረምት ወቅት በጣም ብልሹ የመንገድ ብልሽት ትልቅ ህዝቡን የሚፈትን በት መንገድ ነውና እሱ ላይም አንዱ የመልካም አስተዳደር ችግር የነበረበት እነዚህ የመልካም አስተዳደር ችግር ሆኖ የነበሩበት አመት ነበር። ዋና ችግሮች ተብሎ እንደ ዞናችን የተለዩ ነገሮች አሉ፣ ተለይተው የተሰጡ ነገሮች አሉ። ከነሱ ውስጥ አሁን ውጭ ከመናራ ውጭ ሆነው የሚደልሉ ውስጥም ገብቶ ተሳፋሪዎች የሚያስቸግሩ ወያላዎች አንዳንድ የሚያስቸግሩትን ወስደን ለፖሊስም ጭምር ለግል ወስደን ወደ ቢሮም ወስደን መክረን የመለስናቸው ልጆችም አለ። አሁንም መናራ ውስጥ ወያላ የሚባል ነገር መደለል እንደማይቻል አጥብቀን አውግዘን እዛ ቁጥጥር እያደረግን ነው እንትን ምንለው። ቀጣይ ችግሮችን ለመፍታት ከባለድርሻዎች ጋር ተባብረው እንደሚሰሩም አብራርተዋል። 2018 ላይ በእቅዱ መሰረት ያቀርነው እቅድ አለ። እሱ ምንድነው? አንድ መናሪያ ውስጥ የግል ቁጥጥር ከመናሪያ አስተዳደር ውጭ ከስምሪት ውጭ እዛ አካባቢ ቆመው ከፖሊስ ትራፊክ እና መንገድ ደህንነቱን አቁመው እዛ በታሪፉ ሰው ከፍሎ እንዲወጣ በማድረግ ትኬት ሰጥቶ እንዲወጣ ህግና ደንቡን ተከትሎ እንዲንቀሳቀስ በማድረግ እዛ ውስጥ አሁንም ቢሆን እዛ እየተከታተልን እንገኛለን። እንደውም ቅርብ ጊዜ 2018 ላይ ቢሮ ሰርተን እዛ ግቢ ውስጥ ገብተናል። አሁንም ለቁጥጥር በጣም ምቹ ነው፣ የሚያስቸግረን ነገር የለም ለማለት ነው። የትራንስፖርት ዘርፍ በአንድ አካል ብቻ የሚዘምን አይደለም። ብዙ ባለድርሻ አካላት አሉ። እነዛም ከዚህ ከትራፊኮች ጋር ተያይዞ ከማናጅመንቱ ጋር ተያይዞ አልፎም ከሴክተር ከትራፊኮች ጋር ከማህበሩ ሰራተኞች ጋር ሆነን በጋራ ለማዘመን የግንዛቤ ስራዎችን የሰራንበት በርካታ ስራዎችን መስራት ያስፈልጋል። ቀጣይም ቢሆን እነዚህ ባለድርሻ አካላት በአንድነት አብረን መስራት ከቻልን እነዚህ የባለድርሻ አካላት አንድነት ካለ ብዙ የመልካም አስተዳደር ችግሮችን ለመፍታት እንሄዳለን የሚል ግምት አለ። በዚህ ዙሪያ የዞኑ ትራንስፖርትና መንገድ ልማት መምሪያ ኃላፊ ተጨማሪ አስተያየት ሰጥተዋል። ትልቁ የመልካም አስተዳደር ችግር ምንጭ ነው ተብሎ ከተለዩ ተቋማት ወይም ሴክተሮች የአገልግሎት ዘርፎች አንዱ የትራንስፖርት ዘርፍ ነው። ይህ እንግዲህ በተደጋጋሚ በተለያዩ ቦታዎች ላይ ከህዝባችን ጋር ውይይት ተደርጓል። በተደረጉ የውይይት መድረኮች ላይ በዋነኝነት ከምነሱ የመልካም አስተዳደር ችግሮች አንዱ በትራንስፖርት ዘርፍ ላይ የሚታይ ችግር ስለሆነ ይህን ችግር በአግባቡ ባለድርሻ አካላትን በማሳተፍ መፍታት ለነገ የሚባል ተግባር ስላልሆነ ይቆጠራል ብለን የምናስበው አንደኛ በተለይ ትርፍ ጭነት አለ። የህዝብ ትራንስፖርት ላይ ከፍተኛውን ትርፍ የመጫን ልምድ አለ። ይሄ ደግሞ ሂዶ የሚያደርሰው አደጋም ብቻ ሳይሆን ህዝባችን በጣም እያንገላታ እያጉላላ ያለበት ስርዓት ነው። ይሄ ይሳካላል ብለን እንጠብቃለን። በጤናው ዘርፍ የአገልግሎት አሰጣጥ በማሻሻል የማህበረሰቡን ተጠቃሚነት ማረጋገጥ እንደሚገባ የጓታ ወረዳ አስተዳደር ገለጸ። በወረዳው የማህበረሰብና የጤና ተቋማት የጋራ ጥራት ማሻሻያ ፕሮግራም አፈጻጸም ግምገማ ተካሂዷል። ዘገባ የወረዳ መንግስት ኮሚኒኬሽን ነው፣ እንደሚከተል ይቀርባል።
የወረዳው ምክትል ዋና አስተዳዳሪ አቶ አርጋው ኃይሌ በመክፈቻ ንግግራቸው የጤና ተቋም አገልግሎት ማሻሻያ ፕሮግራሞችን በመቅረጽና በመተግበር የማህበረሰቡን የጤና ተጠቃሚነት ማረጋገጥ ይገባል ብለዋል። በጤናው ዘርፍ የማህበረሰቡ ተሳትፎ ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጸው የመንደር ጤና መሪዎችን ተሳትፎ በማሳደግና በመደገፍ ተጨባጭ ለውጥ ማምጣት ያስፈልጋል ብለዋል። የወረዳው ምክትል አስተዳዳሪና የጤና ጥበቃ ጽሕፈት ቤት ኃላፊ አቶ አብዱ አባጊዲ በበኩላቸው መሰል መድረኮች መዘጋጀታቸው ክፍተቶችን ለማረም ያስችላል ሲሉ ገልጸዋል። በዚህ ዓመት በጤና ስራ ሞዴል ቀበሌዎችን ለመፍጠር መታቀዱን ተናግረው የሁሉም ባለድርሻ አካላት ርብርብ እንደሚያስፈልግም አስገንዝበዋል። ጥራትንና ፍትሐዊነትን ለማረጋገጥና በመረጃ ላይ የተመሰረተ የማሻሻያ ፕሮጀክት መቅረጽና ማህበረሰቡን በማሳተፍ መተግበር ጊዜ የማይሰጠው ጉዳይ መሆኑን አንስተዋል። የቦርድ ውይይትን ማጠናከር፣ የጤና ተቋማት የልምድ ልውውጥን ማበረታታት፣ የጤና ኬላ ድጋፎችን ማጠናከርና የመንደር ጤና መሪዎችን ሚና ማሳደግ የዚህ ዓመት ቀዳሚ ተግባራት መሆናቸውን አቶ አብዱ ገልጸዋል። የእናቶችን ጤና አገልግሎት ከማጠናከር አንጻር ነፍሰ ጡር እናቶች ከ12 ሳምንት በፊት መለየትና የቅድመ ወሊድ ክትትል እንዲያገኙ ማድረግ ያስፈልጋል ነው ያሉት። በሰለጠነ የጤና ባለሙያ የሚሰጠውን የወሊድ አገልግሎት ሽፋን አሁን ካለበት ከፍ ለማድረግ ታቅዶ እየተሰራ መሆኑን አብራርተዋል። በውይይቱ በጤና ኬላዎችና በጤና ጣቢያዎች ምልከታ ወቅት የታዩ ጠንካራ ጎኖችና መሻሻል ያለባቸው ጉዳዮች ተነስተው ውይይት ተደርጎባቸዋል። በመድረኩ የመንደሮች የቀበሌዎችና የወረዳ ባለድርሻ አካላት መሳተፋቸው ተገልጿል። በካፋ ዞን ጨታ ወረዳ ከ6.5 ሚሊዮን ብር በላይ ወጪ የተገነባው የእሼት ቡና መፈልፈያ ኢንዱስትሪ ተመርቆ ለአገልግሎት ክፍት መሆኑ ተገለጸ። መሰል ተግባራትን በማጠናከር ለአካባቢው እድገትና ለወጣቶች ተጠቃሚነት መስራት እንደሚገባም ተጠቁሟል። ዘገባው የባልደረባችን አድማሱ ጴጥሮስ ነው። አማኑኤል ክንፍ ያቀርበዋል። በካፋ ዞን ጨታ ወረዳ ዱባ ቀበሌ ከ6.5 ሚሊዮን ብር በላይ ወጪ የተገነባው የግል ባለ ሀብቱ የአቶ አደዮ ኃይሌ የእሸት ቡና መፈልፈያ ኢንዱስትሪ የወረዳ ከፍተኛ አመራሮችና ሌሎች ተጋባዥ እንግዶች በተገኙበት የተመረቀ ሲሆን በምረቃው ስነ ስርዓት ላይ የተገኙት የጨታ ወረዳ ዋና አስተዳዳሪ አቶ ሰለሞን ኃይሌ ኢንዱስትሪው ተጠናቆ አገልግሎት መስጠቱ ለአካባቢው ማህበረሰብ ተስፋ ሰጪና ለስራ አጥ ወጣቶች የስራ እድል የሚፈጥርና ትልቅ ተስፋ የሰነቀ ነው ብሏል። ይህንን ግንዛቤ ውስጥ በማስገባት የአካባቢው ማህበረሰብ ለኢንዱስትሪ ግብዓት የሆነውን የቡና ምርት በጥራትና በብዛት አምርቶ በማቅረብ የኢኮኖሚ እድገትን ማሳየት እንዳለበት አሳስቧል። ቡና የማንነታችን መገለጫና የኢኮኖሚ ዋልታ ነው ያሉት አቶ ሰለሞን የቡና ጥራት ጉድለት እንዳይኖርና በዓለም ገበያ የአካባቢያችን ምርት ተወዳዳሪ እንዲሆን የግብርና ባለሙያዎች ተገቢ ድጋፍና ክትትል እንዲያደርጉም ጠይቀዋል። የጨታ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አለሙ ዘውዴ በበኩላቸው ለኢንዱስትሪ የሚሆነውን ቡና የአካባቢው አምራቹ ማህበረሰብ ክፍል ከዚህ በበለጠ ተጠናክረው በማምረት ማቅረብ እንዳለበትም አሳስቧል። በአንድ አካባቢ የኢንዱስትሪዎች መስፋፋት ለብዙ ስራ አጥ ወጣቶች የስራ እድልና ተስፋ ይዞ የሚመጣ መሆኑን የጠቀሱት አቶ አለሙ ሁሉም የቡና አምራች ማህበረሰብ ክፍል ጥራትና ብዛት ያለው ቡና አምርቶ ለኢንዱስትሪው በማቅረብ የአካባቢውን ቡና ምርት ለዓለም ማስተዋወቅና ተወዳዳሪ መሆን እንዳለበት አሳስቧል። በ2.5 ሄክታር ላይ ያረፈው የእሸት ቡና ኢንዱስትሪ ግንባታ ከተጀመረ በ8 ወራት ውስጥ ተጠናቆ አገልግሎት መስጠት እንደጀመረና በቀን 200 ኩንታል በላይ እሸት ቡና ማጠብ የሚችል አቅም ያለው መሆኑን በምረቃ ስነ ስርዓት ላይ የተገለጸ ሲሆን በአሁን ሰዓት ከ100 በላይ ስራ አጥ ወጣቶች ቋሚና ጊዜያዊ ስራ እድል መፍጠር እንደቻለም ተናግሯል። በምረቃው መርሃ ግብር ላይ የካፋ ቴሌቪዥን ስራ አስኪያጅ አቶ አስራት ኃይሌን ጨምሮ ሌሎች የወረዳና የዞን ከፍተኛ አመራሮች ተገኝተዋል። ኢትዮጵያ የጤና አገልግሎት ጥራትና ተደራሽነትን ለማስፋት ያከናወነቻቸው ተግባራት የሚደነቁና በተሞክሮነት የሚወሰዱ መሆኑን የዓለም ጤና ድርጅት አስታወቀ። ድርጅቱ ኢትዮጵያ በአፍሪካ የመድኃኒት ማምረቻ ማዕከል እንድትሆን እገዛ ማድረግ በሚቻልበት ሁኔታ ላይ እንደሚገኝም አመላክቷል። ዘገባ የኢትዮጵያ ዜና አገልግሎት ነው። ቤተልሔም ምሩ ታቀርባለች። በዓለም ጤና ድርጅት በኢትዮጵያ በአፍሪካ ህብረትና የተባበሩት መንግስታት ድርጅት አፍሪካ ኢኮኖሚክ ኮሚሽን ተወካይ ፕሮፌሰር ፍራንሲስኮ ቺሳካት እንዳሉት ኢትዮጵያ የዜጎቿን የጤና አገልግሎት ጥራት ተደራሽነት ለማስፋት ያከናወነችው ተግባር የሚደነቅና በተሞክሮነት የሚወሰድ ነው ብለዋል። ባለፉት ጥቂት ዓመታት ኢትዮጵያ በጤና ዘርፍ ትልቅ ምርታ አስመዝግባለች። በኢትዮጵያ ዜጎች ጥራት ያለው የጤና አገልግሎት እንዲያገኙ የመድኃኒትና የሕክምና ቁሳቁስ አቅርቦት ተደራሽ በማድረግ እንዲሁም በሀገር ውስጥ መድኃኒት በማምረት ላይ ስኬታማ ስራ እያከናወነች ትገኛለች ብለዋል። የዓለም ጤና ድርጅት ከኢትዮጵያ መንግስት ጋር በመተባበር ደህንነቱ የተረጋገጠ የጤና አገልግሎት ተደራሽ እንዲሆን የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አረጋግጠዋል። ለድንገተኛ በሽታዎች ምላሽ ለመስጠት የሚሰራውን ስራ አጠናክረን እንቀጥላለን ብለዋል። በጤናው ዘርፍ ድርጅቱ ከኢትዮጵያ ጋር በቅርበት እየሰራ መሆኑን ጠቁመው ይህም ተጠናክሮ እንደሚቀጥል ተናግረዋል።
በተለይም አፋጣኝ ምላሽ የሚፈልጉ በሽታዎችና ወረርሽኞችን ለመቆጣጠር ከኢትዮጵያ ጋር በመተባበር እየሰሩ መሆኑን ገልጸዋል። ለአብነትም ኮቪድ-19ን ለመከላከል ከኢትዮጵያ መንግስት ጋር በጋራ ስኬታማ ስራ መከናወኑን ተናግረዋል። ኢትዮጵያ በአፍሪካ የመድኃኒት ማምረቻ ማዕከል እንድትሆን እገዛ ማድረግ በሚቻልበት ሁኔታ ላይ እንገኛለን ብለዋል። የተከበራችሁ ተመልካቾቻችን ከከፋ ቴሌቪዥን ለዛቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታዊት ብርሃኑ አብራችሁ ቆይታ ያደረኩኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ